ሁለት ሙስሊም ጓደኞች አሉኝ። ሄሎ አለን ሩቴ አለን። እና ሁለት ሙስሊሞች ጓደኞች አሉኝ። እዚህ ኒውዚላንድ ስመጣ እዛው አንድ አካባቢ ስለነበርን በጣም አንዷን ስለምቀርባት አንዷን ደግሞ አንዷ ጓደኛ ያስተዋወቀች እና ሁለት ሙስሊሞች ማውቃቸው ነበሩ። ከነሱ ጋር በጣም ቤስት ነን፣ በጣም እንግባባለን፣ ብዙ ነገር እናደርጋለን። ግን ከዛ አብረን ከማሳለፍ ውጭ ስለ ሃይማኖት አውርተን አናውቅም። እና አንደኛዋ ጓደኛዬ ሁለት ልጆች አሏት እና የእህቴ ጓደኞች ናቸው ልጆቿ። እና የእሷ የባላ ወንድም እኛ ጋር ልጆቹን ይዟቸው መጣ ማለት ነው ለማጫወት። ቅዳሜ ቀን ነበር እና የእረፍት ቀን ስለነበረ እኔ ስወጣ እሱ ሲመጣ ተገናኘንና የት ልትሄጂ ነው ብሎ ጠየቀኝ ማለት ነው። እሱ ልጆቹን እኮ ከአንቺ ጋር ነው የማመጣቸው ከእህቶች ጋር እንዲጫወቱ ስለኝ አሉ እነሱ ቤት አሉ፣ እኔ ግን እመለሳለሁ ቸርች ነው የምሄድ አልኩት ማለት ነው። ከዛ ቸርች ነው የምትሄጂው? ምን አለ ቸርች ምናምን ሲለኝ አይ ነገ መዝሙር ስለምናቀርብ ጥናት አለብኝ ብዬ ነግረዋለሁ። ከዛ በሚገርም ሁኔታ እሱ ነበር የጠየቀኝ እኔን አንድ ጥያቄ ልጠይቅሽና መልሽልኝ አለኝ ማለት ነው። ምን ስለው ኢየሱስ ክርስቶስ መስቀል ላይ ሆኖ ይጸልያል። እሱ ጌታና አምላክ ከሆነ እንዴት ለማን አካል ነበር የሚጸልየው ሲለኝ በድርቅና ለአባቱ አልኩት። እንዴ አባት አለው እንዴ አለኝ። በቃ ለጌታው አልኩት። እንዴ ጌታ አለው ሲለኝ በአካል አቀለም ብዬ ሄድኩት ማለት ነው። ከዛ እንደዛ ብዬ ሲሄድ እኔ እኮ ለማወቅ ነው እውነቱን ለማወቅ ፈልጌ ነው እና ከቻልሽ አሳውቂኝ ካልሆነ ደግሞ ጠይቂልኝ ይለኛል። እና እኔ ድራይቭ ስለማላረግ አንደኛው ዘማሪ ጓደኛችን ሊወስደኝ መጥቶ ነበር ከወንድሜ ጋር ማለት ነው፣ ታናሽ ወንድሜ ጋር እና ወንድሜ ገብቷል። እሱ ሲያናግረኝ ወንድሜ ውስጥ ነበረ። ከዛ በቃ እሺ ምን ብዬ ልጠይቅልህ ስለው በቃ መስቀል ላይ ሆኖ ለማን እንደሚጸልይ እሱ አምላክ ነው ብላችሁ የምታመልኩት ጌታ ነው ትሉታላችሁ፣ ነብይ ነው ትሉታላችሁ እና ሶስት ነገር ሰጥታችሁታል። ይሄንን ማሳወቅ ከቻሉ እኔ ክርስቲያን ሆናለሁ ነው ያለኝ። ጭራሽ እኔ ደግሞ በጣም በደስታው ነው በቃ ልጠይቅለት እና እሱን ለማሳመን የሄድኩበት መንገድ ማለት ነው። እና ያው እኔ እንትናል በቃ ትልቅ ነገር አላረኩትም። እሺ ብዬ ሄድኩኝና ልጁ ምን እያለች ነው ሲለኝ አረ ምንም አልኩት። ከዛ ተያይዘን ሄደን ልክ እንደገባን መዝሙር ከመጀመራችን በፊት ጥያቄ የጠየቅኩኝ እኔ ልጁ ያለኝን ጥያቄ ማለት ነው። ከዛ ያነ ይዞን ሄደ ከወንድሜ ጋር ዘማሪ በጣም ተቆጣ። ጥያቄን በጥያቄ አትጠይቅም ነበር ምናምን አለኝ። እንዴ እኔ ራሴን ሳላቅ እንዴት የሱን እጠይቀዋለሁ? መጀመሪያ እኮ የኔን ማወቅ አለብኝ እና መመለስ አለብኝ አልኩት። በጣም ነው የተናደደብኝ። የሚገርምሽ እንደዚህ ማለት ነበረብሽ እንደዚህ ማለት ነበረብሽ ምናምን ስል አይ የማላውቀውን ነገር መቀባጠር አልችልም በቃ አቁም ምናምን አልኩትና አንደኛ ጓደኛችን ትክክል ነች፣ እሷ የተናገረችው ነገር ትክክል ነች፣ ለምንድን ነው የምትቆጣት? እንዲያውም እኛ እዚህ ጋር መተን ተሰብስበን ዝም ብለን ነው የምንሄደው መዝሙር ዘምረን ተገናኝተን የሆነ ነገር ማወቅ አለብን ስለ ሃይማኖታችን። ለምን ፕሮቴስታንት እየጠየቁ ስለሆነ ማወቅ አለብን ብሎ አንደኛው እኔን ይደግፈኛል። ነው እነሱ እኮ ሌሎች ናቸው፣ ሙስሊሞች እኮ ናቸው፣ እነሱ እኮ የሚያምኑት ብቻ ሊያንጸባርቅ የፈለገው እሱ ሌላ ነገር ነበረ የሚገርምሽ። ከዛ በቃ አልተስማማንም። በቃ ተውትና መዝሙርን ዘምር ምናምን ተባብለን የዛኔ በቃ መዝሙር ዘምረን ተለያየን። ለእሑድ አቀረብን ማለት ነው። በእንደዛ ነው የተለያየ ነው። እሱም ተቆጣኝ፣ እኔም በቃ ተውኩትና ምንም አልመሰለኝም። በቃ ምን አገባኝስ ምናምን ብዬ ነው ተውኩትኝ። ከዛ በሚቀጥለው ሳምንት ቸርች ላይ ኦልሬዲ ተነግሮ ስድብ ነበር የሰደቡኝ። እንደነገርኩሽ ታናሽ ወንድሜ እኔ ጋር ነበረ፣ እዛው ስንጨቃጨቅ ሰምቶ ነበርና በሳምንቱ እኔ አልሄድኩም። በሳምንቱ እኔ ስላልሄድኩኝ እዛ ላይ ያው ተነግሮ አናውንስመንት ተለቆ አዲስ የመጣች ተወክላለች እና እንዳታታላችሁ ነበረ ተብሎ የተሰደቁት ማለት ነው። ከዛ እናቴ ነበር የሰማችው
እና ሁሉም ተደናገጠና ማናት ምናምን ያው ምን እንደተጠየቀ አልተነገረም። ግን ቄሱ እዛ ላይ ወጥቶ መድረክ ላይ ተናገረ ማለት ነው። እንደዚህ አዲስ የመጣች ተኩላለች እና እንዳታታላችሁ። በዛን ሰዓት እኔ አዲስ ነበርኩ ለሀገሩ ሜቢ 3 አመት እንደዛ ቢሆነኝ ነው። ከዛ እንደዛ ብሎ ሰደቡኝ። እናቴ ደወለችልኝ። ምን ብለሽ ነበር የጠየቅሽው ጥያቄ ምናምን አለች። እኔ ረስቼዋለሁ። ምንድን ነው ስላት ይገልሻል፣ አርፈሽ ተቀመጪ፣ ከዚህ በኋላ ምንም እንዳታነሽ ምናምን ብላ ማስፈራሪያ እንትን ነገር ተናገረች። ማዘር ማለት ነው። እንዴ ምን እያልሽ ነው? ምንድን ነው የሰራሁት? ምንድን ነው ያደረኩት ምናምን ስላት በቃ ይገልሻል፣ አርፈሽ ተቀመጪ፣ ማይጠይቅ ጥያቄ ነው የጠየቅሽው ምናምን። እንደዚህ እዚህ እኮ የነጻነት ሀገር ነው፣ ማንም ይገለኝ ምናምን ብዬ በጣም ተናደድኩና በቃ እንደውም ጥሩ ነው መንገድ ከፈቱልኝ። በደንብ አውቀዋለሁ፣ ክርስትናንም በደንብ ማወቅ እፈልጋለሁ ምናምን ብዬ ይዛኔ ነው በቃ ራሴን እንትን ያደረኩት ያነሳሳሁትኝ። የሚገርም ነው። ገራሚ ነው ሰው እንትን የሚሉ። እሺ ሰው ያንን ጥያቄሽን ወደ ማንበብ ወደ ራስሽ ፍለጋ ስትሄጂ ምን አይነት ነገሮችንስ ማግኘት ጀመርሽ? ኢንተራክሽንሽ ወዴትስ ማመዘን ጀመር? ፍለጋዎችስ ወዴት ሆነ? ከዛ በኋላ እንደዚህ 2 ሙስሊሞች ያልኩሽ ጓደኞቼ፣ አንደኛዋ ጓደኛዬ የእሷ አጎት ሱዳን አለና የእሱ ጓደኛ እዛ ቤት ታውቆ ነበረና ከዛ በፊት አውቀዋለሁ ልጁ ማለት እሷ አስተዋውቀኛለች። እና እኔ በእንደዛ በኦርቶዶክስ በነበርኩበት ሰዓት ስለምንም ጥያቄ ሳይመጣልኝ ስለ ራሴ ሃይማኖት ያስተምረኝ ነበረ። እኔ ይሰብከኛል ምናምን ብዬ አስቤም አይደለም መማር ነበረ፣ ግን የሚነግረኝ ነበር ስለ ኢየሱስ ክርስቶስ ነብይነት መጽሐፍ ቅዱስ አንብቢ እያለኝ ይነግረኝ ነበር። ግን እኔ በሚገርምሽ ሁኔታ አንድ ቀንም አይቼው አላውቅም፣ ይልክልኝ ጥቅስ ማለት ነው። በዛን ሰዓት የምንገናኘው የነበረ በስካይፕ ነበረ እና ይደውልልኛል። ማዘር አባይ ትቀመጣለች፣ ስለ እናት ሪስፔክት ይነግረኛል። እናትሽ ሪስፔክት አድርጊ ይለኛል፣ አክብሪያትኝ፣ እሷ 9 ወር አርግዛ እንደዚህ ምናምን በቃ ሲናገር እናቴ በጣም ነበር የምትወደው። ወጣቱ ነው እንደዚህ ያስተምር ምናምን ትላለች፣ ልጁ ሙስሊም ስለሆነ ማለት ነው። እና አንድ ቀንም ስለሱ እስልምና ነግሮኝ አያውቅም፣ ግን ስለ ራሴ ሃይማኖት ይነግረኛል። እኔ መጽሐፍ ቅዱስ ስለሌለኝ አይቼው አላውቅም። እና ጥቅሱ ይጠቅምሻል አንድ ቀን እያለ ይልክልኝ ነበረ። እና እኔ ብዙም ቦታ አልሰጠሁትም። ያው ተጫወተ ምናምን በቃ እንለያያለን። የዛኔ እሱ ጠቀመኝ፣ እሱ የላከልኝ ጥቅስ ጠቀመኝ ለኔ ማለት ነው። እና የመጀመሪያ ስቴፕ ያደረኩት ምንድነው በቃ እኔ የራሴን ሃይማኖት ማወቅ አለብኝ፣ የተሰደኩበትን ሃይማኖት ማወቅ አለብኝ። ምንድነው ለምንድነው መጽሐፍ ቅዱስ የማይነካው የሚለው ነው በቃ የመጀመሪያ እንትን በቃ እንትን ማለት እርምጃ የሄድኩት ማለት ነው። እና አንድ ማውቀው ጓደኛ ክርስቲያን ነበረ። ቤት አጋጣሚ መጣና መጽሐፍ ቅዱስ አለ አልኩት። አለኝ አለ። ልስጠኝ ትችላለህ አልኩት። በደስታ አለኝ። የሚገርምሽ ማታ ነበር። በቃ አሁን ካላመጣ ነው አልኩት። እሺ እንሂድ አለኝ። ሄድን ተያይዘን። ከዛ እህቱ ጋር ነበረ መጽሐፍ ቅዱስ ይዤ መጣሁ። ያ ወንድሜ የሰጠኝ በጣም ነው የማመሰግነው። የሰጠኝን ጥቅስ አውጥቼ ሳየው እናቴ ፊት ነው ቁጭ ብዬ ያነበብኩት መጽሐፍ ቅዱስን ማለት ነው። መጀመሪያ ራሱ የሚናገረው መጽሐፍ ቅዱስ ላይ ስትገልጹ ለአዲሱ ትውልድ እንዲገባው ተብሎ መጽሐፍ ቅዱስ ተሰርዞ ተደልዞ ተስተካክሎ የቀረበ ነው በሰዎች ማለት ነው። እና እንዴት የእግዚአብሔር ቃል ከሆነ እንዴት እንደዛ ሊሆን ይችላል አልኩኝ ማለት ነው። ከዛ እሱን አልፌ በሰጠኝ ጥቅስ መሰረት ገባው። ስለ ኢየሱስ ሳነብ ኢየሱስ አንድም ቦታ ላይ እሱ የሰጠኝን ጥቅስ ሳየው አንድም ቦታ ላይ ጌታ ነኝ እኔ አምላክ ነኝ የሚል ነገር አላየውም። እኔ ነብይ ነኝ በላከኝ የመኑ የሚል ነው የማየው የነበረ እሱ በሰጠኝ ጥቅስ ማለት ነው። እንደነገርኩሽ መጽሐፍ ቅዱስን ስለማላውቀው ብዙንም አላነበብኩትም። እና ከዛ ልጁን በቃ ኮንታክት ማድረግ ፈለኩኝና ደወልኩለት። ያሲን ይባላል በዛ አጋጣሚ የልጁ ስም። በቃ የመጽሐፍ ቅዱስ ጥቅስ ስጠኝ ማለት ጀመርኩ፣ ሌላ ተጨማሪ ማለት ነው። ከዛ ሲሰጠኝ ያንንም እያነበብኩ ሲሄድ በቃ አንድም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ የሚል የለም። እሱ ነብይ እንደሆነ ነው የሚናገረው። ታዲያ እኔ የምገዛው አምላክ ማንን ነው ማለት ጀመርኩ ማለት ነው። ከዛ በቃ የራሴን አውቄ አንብቤ ከዛ በኋላ ነው
እስልምናን ማወቅ የፈለግኩት እኔ። እስከዛ ድረስ ግን ምንም ነገር ማወቅ አልፈለገም። በእንደዛ ሁኔታ እየቀጠልኩኝ ለእናቴም ነገርኳት። በቃ ለእናቴ አይገርምም መጽሐፍ ቅዱስ እንደዚህ ነው፣ ኢየሱስ ክርስቶስ እኮ እንደዚህ እያለ ነው ብዬ እናቴ ያው ስላልተማረች ብዙም አይደንቃትም። ገባሽ? ለሷ ዝም ብላ ነው የምትሰማው እና በቃ ለእናቴ አነብላታለሁ። በእንደዛ ላይ ያለው መቼም ያለ ስራ በጣም ነው የሚገርመው። ህልም ማየት ጀመርኩኝ። የራሴን መጽሐፍ ቅዱስ ነው፣ እስልምናን አላውቀውም ብዬሻለሁ። እሱ በነገረኝ ነው እንጂ ምንም ማውቀው ሂስትሪ የለኝም። ለእስልምና ራሱ ያለኝ ጥላቻ ይሄ ነው የማይባል ነው። ኢትዮጵያ በነበርኩበት ሰዓት ኒቃብ ለባሾችን ከኋላ በድንጋይ እናስመታቸው ነበረ። ውሃ ብይ እንላቸዋለን። ብዙ ነበረ የምንሰድባቸው። ትንሽ ወደኛ አካባቢ ደግሞ ትንሽ አክራሪ የሚባል አካባቢ ነው እና እኔ ከዚህ ሰፈር ነው የወጣው ስላቸው ራሱ ማንም አያምነኝም። ያ ሰፈር ስለሚታወቅ ማለት ነው። እና እንደዛ ነው የማውቀው። በቃ እስልምና በጣም ጥላቻ ስላለኝ ብዙም ስለማልለው እኔ እስልምና ላይ ለመጠየቅ አስቤውም ህልምም አልሜም አላውቅም። በእንደዛ ላይ ያው እያለው እያነበኩ የራሴ መጽሐፍ እያነበኩ ተመሳሳይ 3 ህልም አየሁ። አንድ አይነት ህልም ማለት ነው። እና በክርስትና ምን የሚባል ሰምቻለሁ፣ ተመሳሳይ ህልም አንድ አይነት ነገር ካያችሁ ውሳኔ ወስኑ፣ ያ ትክክለኛ ነው የሚለውን ነገር አውቅ ነበርና በዛ መሰረት ነው የሄድኩት። ያሳየኝ ህልም ትክክል ነበረ። በቃ እስልምናን ሳላውቀው አላህ ሱብሓነሁ ወተዓላ በቃ ለእስልምና መረጠኝ። እሱ ሂዳያ ሰጥቻለሁ ወደ እስልምና የምትገቢ በቃ እሱ ፈለገ፣ እኔ ሳልፈልግ እሱ ፈለገኝ። እና የራሴ መጽሐፍ ቅዱስ እያነበኩ ነው እንግዲህ። ያንን ሳይ በቃ አልቆየሁም፣ እስልምናን ለመቀበል አልቆየሁም። ለነዛ 2 ጓደኞች ሙስሊሞች ቴክስት አረኩላቸው፣ በቃ ህልሙን ሳየው ማለት ነው። ከኔ ነው ድምፅ አኗር? ኖ አይደለም፣ እሷ ሚዩት አድርጋለች። አዲስ ሰጥ ብላለች። አዲስ ይቅርታ፣ አዲስ ይዛት ነው መሰለኝ ኔትወርክ። ኦኬ እሺ። ሰው የሰማው ነበር እና የእስልምና ጥያቄዎችን ማወቅ ከጀመርሽ በኋላ የነዛን ሃይማኖቶችን ኦልሞስት ወደ ንጽጽር ነው የገባሽው ቀጥታ ማለት ነው። ኮምፔር ስታደርጊ የዚህኛው ላይ the first question መልስ ያገኘሽበትን አንቺ ፍሎ አድርጊ። እሺ እኔ ኢንተራፕት ባላደርግሽ ራሱ this is your journey። አንቺ ራስሽ ይደርስ ቆይ እዚህ ጋር ረሳሁኝ መለስ ብዬ ላስታውስ የምትያቸው ቦታዎች ቢዳረሱ የምትያቸው በቃ ላይ አንቺን ውስጥሽን ሳትስፋይ የሚያደርግሽ ቦታዎችን ካገኘሽ ሁሉንም እንድትነግሪና ዋናው አሁን የምንመለሰው ያንን ጥያቄዎች ስታነሺ ከሰዎች ጋር መለያየቱ ሰፓሬሽን ሲመጣ መማሩ ቁጭ ብለሽ ወደዚህኛው የራስሽን ሃይማኖት ስትማሪ አንደኛ ምን ትምህርቶችን አገኘ ስለ ራስሽ ሃይማኖት፣ ሁለተኛ የእስልምና ትምህርቶች የመጀመሪያ ያወቅሽው እውቀት ምንድን ነበረ? እንዳልኩሽ እስልምናን ምንም የማውቀው ስለ እስልምና የማውቀው ነገር የለም። ማንም የነገረኝም ሰው የለም። እኔ ያለሁት ቁርአን መጽሐፍ ቅዱስ ነው፣ የራሴን መጽሐፍ ቅዱስ ነው ማነብ የነበረው እና ሙሉንም አላነበብኩትም አልኩሽ። በቃ በጥቅሱ መሰረት እያየው ከዛ በራሴ ደግሞ እንዲሁ ዝም ብዬ እያነበብኳቸው ነበር የሚሄድና እዛ ላይ ያጣሁት ምንድን ነው ኢየሱስ ክርስቶስ ልጁ የነገረኝ ኢየሱስ ክርስቶስ ጌታ አምላክ ከሆነ ለምንድን ነው ሌላ አካል የሚጸልየው የሚለውን የነገረኝን ይዤ ነው። እና ጥቅሱ ጋር ደግሞ ሲሄድ እውነትም እኛ ለኢየሱስ